ዘር እንዲበዛለት ያማረ ዘር እንዲበዛላት እናት ደስ ይላታል። እኔ ያልቀን ነው በጣም ደስ ያለኝ ማርያምን። ግን ወንድሙን ሴት በመምጣቷ በጣም ደስ ብሎኛል። እግዚአብሔርን እንጃሚ በቃ እኔ አላውቅም። ኮምፒውተር መጀመሪያ ቀን ሲያቅ ማለት ነው። እንዴት ነው አሁን? እኔ ወንድሜን ነው ወይስ ወንድሜን አትበሽ? ወንድም ነው ወይስ እህት ነው? እኔ በቃ ወንድም ነው ወይስ እህት ነው? ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? እንደምንድናችሁልኝ? ዛሬ ንፍቅ ብላችሁ እንደመጣሁት ስለምን እንደማወራ ትንሽ ቆይታችሁ ይገባችኋል። ደግሞ ሳላመሰግን ሳላልፍ ነገር 20 ሺህ ልታስገቡኝ ነው። 18 ሺህ ገብተናል። 20 ሺህ ልታስገቡኝ ነው። በጣም አመሰግናለሁ። እንደዚህ ነው ፍቅር ስለ አልጠበኩም። እንደዚህ ነው ፍቅር ትሰጡኛላችሁ ብዬ አልጠበኩም። በጣም አመስግኝ ሳላመሰግን አላልፍም። 20 ሺህ ሰብስክራይብ ልታስገቡኝ ነው። በጣም አመሰግናለሁ። በዚህ አጋጣሚ ግን ውድ ፋሚሊዎቼ እኔ ለማበረታታት እኔ ሰፖርት ለማድረግ እያደረጋችሁ ያላችሁት ነገር በጣም አመሰግናለሁ። በቃ እንድሰራ እያደረጋችሁኝ ያላችሁ እናንተ ናችሁ። በጣም አመሰግናለሁ። ከዚህ በኋላ ባሪፍ ቪዲዮዎች እንመጣላችኋለን። ደስ በሚል ቪዲዮዎች እንመጣለን። ግን በጣም አመሰግናለሁ። በጣም ወዳችኋለሁ። በሌላ ቪዲዮ ኮሜንት ስትሰጡኝ በጣም አመሰግናለሁ። ኮምፒውተር በርታ፣ በዚሁ ቀጥል፣ ገና ወደ 100 ሺህ ይገባል ያላችሁ ሰዎች በጣም አመሰግናለሁ። በጣም ወዳችኋለሁ። አሁን 18 ሺህ ነን፣ 20 ሺህ እንገባለን። 25 ሺህም 30 ሺህም ታስገቡኛላችሁ አምናለሁ። እና ዛሬ ደግሞ ያለ ነገር ልነግራ ወይኔ ለካ ታውቃላችሁ። ዛሬ በቃ እዩ እንዴት ነው የእርግዝናው ነው ምናምን ብዬ ለጠየቃት አሰብኩ። ምን አሰብኩ? እዩ ለካ ሁለተኛ ወንድም ሊመጣልኝ ነው ሳስቡ። ግን እህትም ወንድምም ሊሆን ይችላልኛል። እዩ እንኳን ደስ አለሽ፣ እንኳን ለዚህ እዩ ቀጥታ ፈጣጣ ጥያቄ ነው የምጠየቀው። ወንድ ነው ወይስ ሴት ነው? አስረግጠሽ ንገሪኝ ቀድሜ እንድዘጋጅ። ወንድ ከሆነ አባት፣ ሴትም ከሆነች ብቻ በዚህ አጋጣሚ ሄደን እናፋጥታታለን። ዛሬ ምንድነው ወንድ ነው ወይስ ሴት ነው ቀጥታ ነው የምጠይቃት ፋሚሊዎቼ። እና ብቻ ይፋዬ እንኳን ደስ አለ፣ እዩዬም እንኳን ለዚህ ቀን አበቃሽ። በጣም ደስ ብሎኛል። ወይ እህት ወይ ወንድም ሊመጣልኝ ነው። ብቻ እወዳችኋለሁ። በጣም ነው ማከብራችሁ ይፋዬ የኔ እናት። ስለ እናቴ ማውራት አልችልም፣ ግን ስለ እዩም በጣም እዩዬ እናቴ ትሙት በጣም ነው የማመሰግነው። ብቻ እዚህ ደረጃ እንድደርስ የሚያደርገችኝ አንዷም እሷ ናት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብቻ ለዚህ ቀን እንኳን አበቃሽ። በጣም ደስ ብሎኛል። ይፋዬ ነው አባት። ስለሱ ምንም እንዳትጠይቁኝ፣ በቃ ታውቃላችሁ። በጣም ነው የምወደው ነው አባት። እዩዬ ግን ብቻ ሄደን እንጠይቃታለን። ፋሚሊዎቼ እንወዳቻለን። እንዴ ውሃ እየጠጣች ነው። ውሃ ጠጪ ተብላለች መሰለኝ። በቃ ኮምፒውተርም አድርጎ ካሜራ ምናምን ይዘው ቢስመጣ አሁን ደግሞ ትንሽ ቆይቶ ደግሞ የራሱ ካሜራ ማን ይኖራል። ውሃ ጠጪ ስለተባለች በቃ ውሃ ግጥም አድርጋ እየጠጣች ያው ሙሉ ቀን ቁጭ ብዬ ውሃ ሊትር እየቆጠርኩ ነው ያለው። ስንት ሊትር ሆነ ምናምን እያልኩ ጠጪ። ምንን አስመልክቶ ነው አሁን ደግሞ ካሜራ ይዞ ይመጣ? አስባስ ክላ ኮምፒውተር አድርጎ ምናምን ነገር ካሜራ ይዞ ሲመጣ ይሁን ብቻ ይሁን። ዛሬ የመጣሁት እዩ እንዴት ነው ወንድሜን ቀጥታ ጥያቄ ነው መጠየቅ የምፈልገው። አረ ይሄ ነገር ወገን ለልጅ ይታየዋል ይባላል። ወንድሜን አለ ልጅ ደግሞ እኮ ያልሻቸውን እኮ አስገብተውልሽ ምን 15000 ሰብስክራይብ። እውነት እኔ ታኮሩኛላችሁ የምለው እኮ ወድጄ አይደለም። በቃ ትለዩብኛላችሁ። ባንዴ ነው ጭዝ ብሎ የኮምፒውተር አካውንት አሁን 18000 ገብቷል ኦሬዲ። እና የምር በጣም ነው የምወዳችሁ የማመሰግናችሁ። ግን ይመስለኛል ኮምፒውተር ስለሆነ ነው አይደለ? አረ ተይ እናቴ ትሙት። እኔም በዚህ አጋጣሚ በጣም ነው የማመሰግነው። በጣም ብቻ አበረታቱኝ በጣም። ከዚህ በኋላም እንዳይለይ የእናንተ እገዛ እንዳይለይ ማለት
ያው ለልጇም ሞራል ነው የሚሆነው አይደለ? አሁን እናንተ እንደዛ ማድረግ ምን ያክል እንደምትወዱት ማሳያ ነውና በተለይ ደግሞ ለትላልቅ ሰው እንኳን ኖርማል ነው። ለኮምፒውተር ሲሆን ደግሞ አሁን 18000 ነው። ከዛ በዚህ ቪዲዮ ደግሞ 25000 ደግሞ ያስገቡናል። እናቴ ተመተነ አሁን እንዴት ነው? አሁን እኔ ወንድሜን ነው ወይስ ወንድሜን አትበልሽ? ወንድም ነው ወይስ እኔ በቃ ወንድም ነው ወይስ እህት ነው ልጁ? አዎ በቃ እኔ ወንድም ወይ እህት። እኔ ደግሞ ምን ይሆንልህ? እኔ ሁለቱም ቢሆኑ ደስ ይለኛል። ያው እንግዲህ እኛም እኮ ምንም የምናውቀው ነገር የለም አሁን ላይ እና ሁለቱም ቢሆን ለኛ ኖርማል ነው። ምንም ሴትም ሆነ ወንድ ወንድምም ሆነልህ እህትም ሆነልህ የመጣውን አንተ ማሚን ብለህ ትቀበላለህ። እኛም የመጣውን አሚን ብለን ግን ወንድ ቢሆን ደስ ይለኛል አይደል? ሁለት መቃጠል ትላላችሁ። እኔ አቃጥልሻለሁ እኔ ወንድ ቢሆን ግን ደስ አይልም። ወንድ ከሆነ ገና እንደ ኮምፒውተር ሳያድግ ነው። እሺ ወደ ትምህርት ቤት መልከው ሁለት በቃ ብታገሰው 1 2 ዓመት 3 ዓመት ነው። ከዛ በኋላ ወደ ትምህርት ቤት ዳይ እያልኩ ነው ማሳድደው። እሺ እህትስ ከሆነች? እህትም ከሆነችም ደስ ይላል። ታላቅ ወንድም አላት የሚጠብቃት አለ ማለት ነው። ዋው እና ደስ ይላል። ሁለቱም ከሆነ ለኛ ኖርማል ነው፣ ደስ ይለናል። ደግሞ ጥያቄ ምን ተሰማሽ? እንዴት ምን ተሰማሽ ስልሽ? እንዴት ነው አሁን ስሜቱ? ምን አይነት ነው ስሜቱ ስልሽ? የመጀመሪያ ኢንተርቪው ሳይሆን በቃ ላንተ ነው እንጂ ላንተ ምን ተሰማክ? ለኔማ የትኛውም እናት እንደሚሰማት ነው የተሰማኝ ስልሽ። የመጀመሪያሽን በመሆኑ እንዴት ነው? ደስ ይላል ወይስ ይከብዳል? በጣም ነው ደስ የሚለው፣ በጣም ማለት ነውና ደስታ የሚቆጣጠር ደስታ አይደለም። በጣም ደስታው ከመጠን በላይ ከመሆኑ የተነሳ ማለት ነው። ምክንያቱም የሆነ ልጅ ወደ ውስጥ እየተሰራ እንደሆነ ስታቅ በቃ እናት እንደምትሆን አይደለም የሚሰማው። ስለዚህ ያ ማለት ያ ስሜት የተሰማችሁ ወይ እናቱ ናችሁ ወይ ነፍሰ ጡር ናችሁ ያያችሁት ሰዎች ሴቶች ታውቁታላችሁ ምን ያክል ደስታ እንዳለው እና ያ ደስታ ነው ለኔ የሚተሰማኝ። ባይሆን የእሱን ንገረኝ። አረ እናቴ ተሙት ወንድም እንደ እሺ አልቀናኝ ተቀናቀኝ ስለመጣብህ አረ እኔ አልቀናው። እኔ በጣም ነው ደስ ያለኝ ማርያምን። ግን ወንድሙን ሴት ብቻ በመምጣቷ በጣም ደስ ብሎኛል። እግዚአብሔርን እኔ እንጃ እኔ በቃ እኔ አላውቅም። ኮምፒውተር መጀመሪያ ቀን ሲያቅ ማለት ነው አላመንም ነበረ። በጭራሽ ነው ያላመነና ኤፊ ያወቀ ቀን ነው ምናምን ነገር የነገርኩትና እንዴት ብዬ ላስረዳችሁ ስላችሁ በቃ አለ አይደለ ደስ ይላል ስሜቱ። ያው ኮምፒውተር ታውቁታላችሁ መቼስ። እኔ እንኳን ካወቅኩት አሁን ኦሬዲ ከ2 ዓመት በላይ ሆኗልና በዚህ 2 ዓመት ውስጥ ላይክ ልጅ አለ አይደለ እንደ ልጅም በትንሽ ዓመትም ስለሆነ የምበልጠው እንደ ወንድምም ነው፣ ሁለቱም ነው። ግን አሁን ላይክ እኛ ህፃን ነን፣ ልጅ ድጋሚ ሲወለድብን ቀን አለን አይደለ? እኔ አሁን የመጀመሪያ የኔ ታናሽ ወንድሜ ሲወለድብኝ በጣም ልጅ ነበርኩና ትቀኒ ነበረ ተብያለሁ። እውነት ይሁን አይሁን አላውቅም። ምክንያቱም ከታናሽ ወንድሜ ጋር የነበረ ልዩነት የ1 ዓመት ከ10 ወር ምናምን በቃ በ2 ዓመት በሉት በቃ የምበልጠውና በጣም ገና ጩጪ እያለሁ ነው የተወለደብኝ። ለዛ እቀና ነበር። ኮምፒውተር ደግሞ ይመስለኛል እንደውም በጣም ነው ደስ የሚለው ምክንያቱም አድጓል። 14 ዓመቱ ነው ወደ 15 ዓመቱ ነው እየሄደ ያለውና እኔ ደግሞ በ10 ዓመቴ ላይ በ11 ዓመቴ ላይ ትንሿ እህቴ ስትወለድ በደንብ አስታውስ ነበር። የዛ ሰዓት ላይ ግን በጣም ነበር ደስ ያለኝ። እህትም ይሁን ወንድምም ይሁን ሲወለድላችሁ አንድ የነበራችሁት 2 ሆናችሁ እንደምታድጉ ነው የሚሰማችሁና ይመስለኛል አሁን ኮምፒውተር ያ ነው እየተሰማ ያለው። ግን ማርያም በጣም ነው ደስ ያለኝ። እኔ እንጃ ብቻ በዚሁ አጋጣሚ እንኳን ደስ አለሽ፣ እንኳን ለዚህ ቀን ማባላችሁ። አባትስ የሁለታችንም እኮ ነው አውቃ ልታያይዝ እኮ ነው ፋሚሊ ልታያይዝ ነው። ብቻ ማርያምን እኔ በጣም ደስ ብሎኛል ስልሽ ከይፊም እኔ እንጃ ታውቂያለሽ እኔ እና ይፊን እንትን እኔ ያልጠበቅኩት ነገር ነው። ብቻ በጣም ደስ ብሎኛል። ሁሉም እኮ ነው ያልጠበቀው ነገር የሆነው ያንተ ብቻ አይደለም። እንኳን ግን ሁለታችሁም እንኳን ለዚህ ቀን አበቃችሁ።
በትልቅ ብዙ ልጆች ወልዳችሁ ማየት ፈልጋለሁ። አሁን እኔ ቤቱ የበኩር ነኝ። የመጀመሪያ እና እየኮረከመ ነው የሚያሳድጋቸው ልንገራችሁ ብዬ ነው። ብቻ ያው ሁሉም ነገር ደስ ይላል። በየሁላችሁም ቤት የዚህ አይነት በረከት ይግባ፣ የዚህ አይነት ሲሳይ ይግባና አሜን ይባላል። አሜን። ሁሉም የሚሰራው ማለት በቃ አሁንም ኮምፒውተር ያድጋል አይደለ? አድጎ የሚፈልገው ህይወት የሆነ ሰዓት ላይ ሁላችንም መቼስ ስለማን ነው የምንሰራው አይደል? የሆነ ሰዓት ላይ እኛ ልጅ እንደነበር ነው መልሰን ደግሞ እኛ ደግሞ ልጅ እንወልድና ቤተሰብ ወደ ማፍራት ነው የምንገባው። ቤተሰብ ለመመስረት ነው የምንሰራው፣ የምንለፋው፣ የምንማረው ሁሉም ነገር ማለት ህይወት ለማስቀጠል ነው አይደለ? እና አሁንም ኮምፓም ከሆነ ዓመት በኋላ እንደ አባቱ ከ10 ዓመት በኋላ አንድ ልጅ ይወልድላቸዋል። አረ እስቲ እስከዛ ድረስ ያድርሰን። ጫኒ በዚሁ አጋጣሚ የምናገረው እዩዬ ወይ እኔ አሁን ደስ የሚለኝን ነው የምነግርሽ። ወንድ ቢሆን ደስ ይለኛል ለኔ አሁን እና ወንድ የአባቱን እንትን ሲከተል እየሰማችሁ ነው አይደል? አብራችሁ እኮ ስለመሄድ ነው፣ ሌላ ምንም ነገር የለውም አይደለም እንዴ? ወንድ ምን የተለየ ነገር አለው? ከሴት ልጅ የተለየ ነገር እንጃ፣ ብቻ ወንድ ደስ ይላል። እንጃ ወንድ ስለሆንኩ ይሁን አላውቅም፣ ወንድ ቢሆን ደስ ይለኛል። እና ገና ካሁኑ እዚህ ቤት ክርክር ተጀምሯል ጋይስ። ወንድ ነው ሴት ነው፣ ወንድ ነው ሴት ነው እየተባባልን ያለው። ወንድ ኮነ ሆነ ያለባት ደግሞ እያልካለሁ እኔ ብቻ ነኝ። አረ የሆነ አጋዥ ፈልጉልኝ እኔንም ያግዘኝ። ምክንያቱም አባቱም ወንድ ነው እያለ ነው። ይሄም ወንድም ነው ማግኘት የምፈልገው እያለ ነው። እኔ ማግኘት የምፈልገው ሳይሆን እግዚአብሔር የሰጠውን ነው የምንቀበለው። ግን ወንድ ቢሆን ደስ ይለኛል። እሱማ የሁሉም ምርጫ እኮ ደስታውን ይናገራል አይደል? ግን እኛ ካሰብነው ይልቅ ፈጣሪ እያሰበበት ወይም ደግሞ ያደረገበት ምክንያት አለ። እኔ ደግሞ ሴት ብትሆን ደስ ይለኛል። ኮምፒውተር እኛ ቤት እስካለ ድረስ ሴት ከሆነች ጠባቂ ያላት አለ አይደለ? ታላቅ ወንድም አላት። እኔ አሁን መጀመሪያ ወንድ ልጅ ይሁን ብዙ ጊዜ የሚባለው ምንድን አስመልክቶ ነው? የመጀመሪያ ሴት ልጅ ታላቅ ወንድም ሲኖራት ጥሩ ነው ለመከታተልም ለምንም አይደለ? ሶ ኮምፒውተር ደግሞ እንደ ታላቅ ወንድም ሆኖ እህቱን እንደሚንከባከብ እህቱን እንደሚጠብቅ አስባለሁኝና ለዛ ሁለቱም ብቻ ጤነኛ ልጅ ይሁን። እንተ ልጅ አታስለፍኝ፣ ሽማግሌ አትሁንብኝ እባክህ። አሁን ደስ ስላለኝ ዛሬ እርግዝናሽን በቃ ደስ ስላለኝ የዚህ ቤት ልጅም በመሆኔ አንድ ዘፈን ልስፈንልሽ። ደስ ይለኛል። ግን ዘፈን በጣም እየበዛብኝ ነውና ይሁን አያልሽ ዘፈን ደስ ይላል በሚል እና ድምጼ ላያምር ይችላል። ብቻ ያንተ ድምጽ በጣም እኮ በጣም ያማረዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድ ይባየኔ አባት። እሺ እናት ደስ ይላታል አይባልም እንዴ? ይባላል እኮ። እሺ ቀጥል። እናት ደስ ይላታል ልጅ ሲወለድ እናት ደስ ይላታል ልጅ ሲወለድላት። ኮምፒውተር ደስ ይለዋል ወንድም ሲወለድላት። ኧረ ወይኔ ልጅ ደስ ይላል ዘፈኑ። ኮምፒውተር እኮ አይስፈን እኮ ትላላችሁ። ያምራል። አዎ ጂጂ በይው ደስ ይላል። ኧረ ጥላሁን ገሰሰ ብያለሁ። ጥላሁን ገሰሰ ብቻ ያው እንግዲህ ኮምፒውተር ደስታውን እየገለጸ ያለው በዘፈን ነውና እሺ አይበቃም? በቃኝ። ዘፈኑን ጨረስክ? ብቻ እንወዳችኋለን። ልጄን አበረታቱልኝ እናንተ ሰዎች። ታላቅ የምወልደውን ታላቅ ወንድሙን አበረታቱት እና ይሄ ቪዲዮ ደግሞ 10,000 ላይክ ይግባ። በዚህ ቪዲዮ እስኪቶጂ ሰብስክራይብ ያድርጉ። እኔ እንትን እስከሚል 100,000 አይገባም ኮምፒውተር። በዚህ አያያዛችሁ ማለት ነው። አሁን 20,000 ሊገባ ነው። በዛ አያያዛችሁ ወደ 100 መሄዱ አይቀርምና ብቻ 100 ምናምን ቢገባ ደስ ይለኛል። ሲጀመር ከኔ ኩሉ ራሱ ባንዴ
ቶሎ አፍጥናችሁ 90 ላይ ብታደርሱልኝ ደስ ይለኛል። ብቻ በዚህ ቪዲዮ 25000 ሰብስክራይብ ጠብቃለሁ። አሁን 18000 ነው ያለው። 7000 6000 ምናምን ሰብስክራይብ አካባቢ ነውና ላይክ አድርጉለት፣ አበረታቱት። እወዳችኋለሁ።